የምንዛሬ መረጃዎች ዛሬ ዕለተ አርብ ስንት ደርሷል? ምንዛሬ በጥቁር ገበያ ጨምሯል ወይስ ቀንሷል የሚለውን ልንመለከት መተናል። እንደተለመደው ከ18 የበለጡ የምንዛሬ ተመኖችን የዛሬ የመስከረም 16 2018 ምንዛሬ መረጃዎችን የምናደርሳችሁናል። ታዲያ እንደተለመደው እናንተ ቪዲዮን ላይክ በማድረግ አዲስ ከሆናችሁም ለቻናሉ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በትህትና እየጠየቅን አሁን ወደ መረጃው ቀጥታ እንሄዳለን። የምንዛሬ መረጃ በተለይ ደግሞ በጥቁር ገበያ ከቅርብ ጊዜ ወዲህ በማንሰራራት ላይ ይገኛል። የዛሬው መረጃ ምን ይመስላል? እንመልከት። የአሜሪካ ዶላር አንዱ የአሜሪካ ዶላር በዛሬው ገበያ በ166 ከ35.21 ይዘረዝራል። 100 የአሜሪካ ዶላር በ16635 ከ21 በኦንላይን የጥቁር ገበያ መረጃ መሰረት እየተዘረዘረ እንደሚገኝ መረጃዎች ያመለክታሉ። ሌላኛው ምንዛሬ ደግሞ ዩሮ ሲሆን 1 ዩሮ በ194 ብር ከ37.44 በመዘርዘር ላይ ነው የሚገኘው። 100 ዩሮ ደግሞ በ19437 ከ44 ይዘረዝራል። ቀጥለን የምንመለከተው የእንግሊዙን ፓውንድ ስተርሊንግን ሲሆን አንዱ የእንግሊዝ ፓውንድ ስተርሊንግ በ222 ብር ከ3232 ሲዘረዘር 100 የእንግሊዝ ፓውንድ ስተርሊንግ ደግሞ በ22232 ከ32 እየተዘረዘረ ነው የሚገኘው። ቀጥለን የምንመለከተው የስዊስ ፍራንክን ሲሆን አንዱ የስዊስ ፍራንክ 208 ብር ከ1455 እየተዘረዘረ ይገኛል። 100 የስዊስ ፍራንክ ደግሞ በ20814 ከ55 ይዘረዘራል። ቀጥለን የምንመለከተው የምንዛሬ አይነት ደግሞ የካናዳ ዶላር ነው የሚሆነው። አንዱ የካናዳ ዶላር ዛሬ ዕለተ አርብ መስከረም 16 2018 በ119 ከ2671 ሲዘረዘር 100 የካናዳ ዶላር ደግሞ በ11926 ብር ከ71 እየተዘረዘረ ነው የሚገኘው። አውስትራሊያ ዶላርን ስንመለከት አንዱ የአውስትራሊያ ዶላር በኢትዮጵያ ብር በ108 ብር ከ7791 ሲዘረዘር 100 የአውስትራሊያ ዶላር ደግሞ በ10877 ከ91 እየተዘረዘረ ነው የሚገኘው። የቻይና ዩዋንን ስንመለከት አንዱ የቻይና ዩዋን ስንት ገባ በስንት እየተዘረዘረ ይገኛል? ዛሬ መስከረም 16 2018 ካላችሁኝ አንዱን በኢትዮጵያ ብር በ23 ብር ከ3192 ሲዘረዘር 100 የቻይና ዩዋን ደግሞ በ2331 ብር ከ92 እየተዘረዘረ ነው የሚገኘው። ተመልካች አድማጮቻችን ምንዛሪዎቻችን ገና አላለቁም። ገና የኩዌት ዲናር፣ የዲርሃም፣ የሳውዲ፣ የኦማን፣ የጆርዳን፣ የባህሬን፣ የየመን፣ የቱርኪሽ፣ የኢጅፕት፣ የእስራኤል ሽቅል፣ የኢንዲያንና የፓኪስታን ሩፒ ተራቸውን ጠብቀው ሁሉንም የምናስደምጣችሁ ነው የሚሆነው። ታዲያ ስትመለከቱ ቪዲዮውን ላይክ እንዲሁም ሰብስክራይብ ስለማድረጋችሁ እርግጠኞች እንድትሆኑ እንፈልጋለን። በተደጋጋሚ እንደምንላችሁ ይሄ የሚጠቅመን አንደኛ ተደራሽነታችንን ከፍ ለማድረግና ቤተሰቦቻችንን ለማብዛት እንዲሁም ደግሞ ይህ መረጃ ጠቃሚ ለሚሆንላቸው ሰዎች እንዲደርስ ነው። ስለዚህ እናንተም ሳትታክቱ ሰብስክራይብ እንዲሁም ላይክ ሼር ስለምታደርጉ እጅጉን በጣም እናመሰግናለን። አሁን ወደ ቀሪዎቹ የምንዛሬ ተመኖች ነው የምንሄደው። ስንሄድ የምናገኘው የኩዌት ዲናር ነው። አንዱ የኩዌት ዲናር በ543 ብር ከ8833 ሲዘረዘር 100 የኩዌት ዲናር ደግሞ በ54388 ከ33 እየተዘረዘረ ይገኛል። ተመልካች አድማጮቻችን ይሄ የምንዛሬ ተመን እንግዲህ እንደምታውቁት ከሁሉም የምንዛሬ ተመኖች በከፍተኛ ደረጃ በመዘርዘር ላይ የሚገኝ የምንዛሬ ተመን ነው። ታስታውሱ ከሆነ ከ10 ቀን በፊት 525 አካባቢ ሲዘረዘር የነበረ የምንዛሬ ተመን በአሁኑ ሰዓት ላይ በአማካኝ ከ18 ብር አካባቢ
ጭማሪ አሳይቶ እየተዘረዘረ እንደሚገኝ መረጃው ያመላክታል ማለት ነው። ከኩዌት ዲናር ቀጥለን የምንመለከተው ደግሞ የዲርሃምን ምንዛሬ ሲሆን አንዱ ዲርሃም በ45 ብር ከ2888 ሲዘረዘር 100 ዲርሃም ደግሞ በ4528 ከ88 እየተዘረዘረ ነው የሚገኘው። ቀጥለን የምንመለከተው የሳውዲውን ሪያል ሲሆን አንዱ የሳውዲ ሪያል እንዲሁ በ44 ብር ከ3396 ነው በመዘርዘር ላይ የሚገኘው። 100 የሳውዲ ሪያል ደግሞ በስንት ይዘረዘራል ካላችሁኝ በ4433 ብር ከ96 እየተዘረዘረ እንደሚገኝ መረጃዎች ያመለክታሉ። በመቀጠል የማሳያችሁ እንዲሁ ከኩዌት ዲናር ቀጥሎ በከፍተኛ ደረጃ የሚዘረዘሩትን የጆርዳንን፣ የባህሬንን እንዲሁም የኦማን ሪያልን ይሆናል። አንዱ የኦማን ሪያል በ432 ብር ከ4578 ሲዘረዘር 100 የኦማን ሪያል ደግሞ በ43245 ከ78 እየተዘረዘረ ነው የሚገኘው። የጆርዳን ዲናር እስካላችሁኝ ደግሞ አንዱ የጆርዳን ዲናር 234 ብር ከ772 ሲዘረዘር 100 የጆርዳን ዲናር ደግሞ በ23470 ከ72 ይዘረዝራል። ቀጥሎ የባህሬን ዲናርን ስንመለከት አንዱ የባህሬን ዲናር ዛሬ መስከረም 16 ዕለት ዓርብ 2018 ዓ.ም ላይ በ441 ብር ከ5535 ሲዘረዘር 100 የባህሬን ዲናር ደግሞ በ44155 ከ35 ነው በመዘርዘር ላይ የሚገኘው። ቀጥሎ የማስመለከታችሁ ደግሞ በኢትዮጵያ ብር ሲዘረዘሩ ከ50 ብር በታች የሚያወጡትን የቱርኪሽ ሊሬ፣ የኢጅፕት ፓውንድ፣ የየመንን የእስራኤል ሽቅል፣ የኢንዲያ ሩፒና የፓኪስታን ሩፒን አሳያችኋለሁ። አብራችሁን ቆዩ። ታዲያ እንደተለመደው ላይክ ማድረግ፣ ሰብስክራይብ ማድረግ እንዲሁም ሼር ማድረግ አይረሳ። የቱርኪሽ ሊሬን ስንመለከት አንዱ የቱርኪሽ ሊሬ በ4 ብር ከ55 ሲዘረዘር 100 የቱርኪሽ ሊሬ ደግሞ በ455 እየተዘረዘረ ይገኛል። የኢጅፕት ፓውንድን ስንመለከት እንዲሁ አንዱ የኢጅፕት ፓውንድ በ3 ብር ከ45 እየተዘረዘረ ነው የሚገኘው። 100 የኢጅፕት ፓውንድ ደግሞ 345 ብር ከ45 እየተዘረዘረ ነው የሚውለው። ቀጥሎ ደግሞ የምንመለከተው የእስራኤልን የየመን ሪያልን ሲሆን አንዱ የየመን ሪያል በ69 ሳንቲም ከ50 ሲዘረዘር 100 የየመን ሪያል ደግሞ በ69 ብር ከ50 ነው በመዘርዘር ላይ የሚገኘው። የእስራኤል ሽቅል እንመለከታለን። በመቀጠል አንዱ የእስራኤል ሽቅል በ49 ብር ከ5832 ሲዘረዘር 100 የእስራኤል ሽቅል ደግሞ በ4958 ከ32 የዛሬ የተቆረጠለት የምንዛሬ ተመን መረጃ በኦንላይን ብላክ ማርኬት ያመለክታል። ቀጥሎ የምንመለከተው የኢንዲያ ሩፒ ሲሆን አንዱ የኢንዲያ ሩፒ በ1 ብር ከ8742 ሲሆን 100 ደግሞ በ187 ብር ከ42 ይዘረዘራል። የፓኪስታን ሩፒን በመጨረሻ እንመለከታለን። አንዱ የፓኪስታን ሩፒ በ58 ሳንቲም ከ80 ሲዘረዘር 100 የፓኪስታን ሩፒ ደግሞ በ58 ብር ከ80 እየተዘረዘረ ይገኛል። ተመልካች አድማጮቻችን ዛሬ ለዕለተ ዓርብ ለመስከረም 16 ያዝንላችሁ የምንዛሬ መረጃዎች የሰማችኋቸውን ይመስሉ ነበረ። በሌሎች መረጃዎች ዳግም እስከምንገናኝ በያላችሁበት የዓለም ዳርቻ ሰላም